እሺ ሰባኪስ አንድ መንገድ ዝም ብሎ ለምሳሌ ጋይስ ለምሳሌ እንዲህ አድርጌ መጥቼ ማለት ነው ነጠላዬን አውልቄ ሊሆን ይችላል ሳላወልቅ ባሪበር እንዲህ ብዬ መጥቼ ዝም ብዬ ሰባኪ ነኝ ብዬ አሁን መጽሐፍ ቅዱስ ይዣለሁ ይኸው በቃ ለሰባኪነት የማረጋገጫ ብዬ ዝም ብዬ ብሰብክ ይቻላል አይቻልም ሰባኪው ምን መሆን አለበት የተላከ የተላከ ቀጥታ አድርጎ እሱ ግን ምን ይላል ኦኬ እንዲህ ይላል እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ባልሰሙትስ እንዴት ያምናሉ ሳይሰሙ እንዴት ያምናሉ ያለ ሰባኪስ እንዴት ይሰማሉ ሰባኪ ከሌለ እንዴት ይሰማሉ ለማመን እንዴት ይሰማሉ ቀጥታ ያደርግና መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ካልተላኩ እንዴት ይሰብካሉ ለመስበክ ምን መደረግ አለባቸው መላክ አለባቸው የመጀመሪያው የተላኩት ሐዋርያት ነበሩ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ጀምሮ እንደምትመለከቱትም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለዓለም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ካልተላኩስ እንዴት ይሰብካሉ አልነበር የተባለው ጌታ ኢየሱስ ደግሞ ሄዱ ስበኩ የተላኩ ናቸው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው እንዳለ ማለት ነው ያዘዝኳችሁን ሁሉ እንዲጠብቁ ደግሞ አስተምሯቸው ብሏል እና እንዲያስተምሩ እንዲያጠምቁ እንዲሰብኩ ጌታ ኢየሱስ የላካቸው አስቀድሞ ሐዋርያትን ነው ተመልከቱ እዚህ ጋር ይህ ትእዛዝ አስቀድሞ ለሐዋርያት ቢሰጥም በሐዋርያት ውስጥ የታላቁ ተልእኮ የተሰጠው ለቤተ ክርስቲያን ነው የጌታ ቤተ ክርስቲያን በማስተማር በመስበክ በማጥመቅ እስከ ዓለም ፍጻሜ ድረስ ትቀጥላለች ነው እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ ከዛን ጊዜ ጀምሮ እስከ ዓለም ፍጻሜ እየሰበከች እያጠመቀች የምትኖር ቤተ ክርስቲያን ታስፈልጋለች አለች አሁን ላይ አለች ማናት ሙሉ ወንጌል ነው ሙሉ ወንጌል ከጥንት ጀምሮ ነበረች የዛሬ 30 ዓመት 40 ዓመት 50 ዓመት እዚሁ ኢትዮጵያ ውስጥ የተጀመረች የሆነች እንግዲህ ቸርች ካል ነው ቸርች ነች ኦኬ ከሐዋርያት ጀምሮ እያስተማረች እየሰበከች ይህን የስብከት አገልግሎት ይዛ እያጠመቀች የመጣች ቤተክርስቲያን እሷ ሐዋርያዊት ትባላለች